ተመልካቾቻችን ሰላም ለእናንተ ይሁን። ይህ በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ የአውደ ሕይወት ፕሮግራም ነው። በዛሬው ፕሮግራማችን ይዘንላችሁ የቀረብነው በዝማሬ አገልግሎት የሙዚቃ መሳሪያ በመጫወት ረጅም ዓመት ያገለግሉ ወንድሞቻችንን ነው። ይህንን ፕሮግራም ይዤላችሁ የቀረብኩት ከሐዋሳ ሙሉ ወንጌል የሚዲያ አገልግሎት እና የዝማሬ አገልግሎት ወንድማችሁ ጽናቱ ተስፋዬ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ነው። እንግዶቻችን ራሳችሁን አስተዋውቁና ወደ ፕሮግራማችን እንገባለን። ስሜ ፍሬሁን ኃይለ ኢየሱስ ይባላል። የመጣሁት ከሐዋሳ ሙሉ ወንጌል ሌዊ መዘምራን ነው። ባለትዳርና የአራት ልጆች አባት ነኝ። ስሜ ድሉ መርደኪዮስ ይባላል። የመጣሁት ከሐዋሳ አማኑኤል ህብረት ቤተክርስቲያን ነው። ባለትዳርና የሶስት ልጆች አባት ነኝ። ወደ ፕሮግራማችን እንኳን በሰላም መጣችሁ። ከወንድማችን ከፍሬሁን እንጀምራለን። እስቲ የት ነው የተወለድከው? እድገት ምን ይመስል ነበር? መንፈሳዊ ውልደትና እድገትን አጫውተን እስቲ። እኔ የተወለድኩት በመንፈሳዊ ቤተሰብ ውስጥ ነው። ጌታ ኢየሱስ ክርስቶስን የሚያውቁ ክርስቲያኖች ናቸው። ኢየሱስ ክርስቶስን አዳኝ አድርገው የተቀበሉ ክርስቲያኖች ናቸው። በስጋ የተወለድኩት በአቤላ ከተማ ነው። አቤላ በሚባልበት ከተማ ተወልጃለሁ። ያደግኩት ደግሞ እዚሁ ሐዋሳ ነው። አራት ልጆች አሉ። ስለዚህ እኔ ሁለተኛ ነኝ። ታላቄ አንድ እህት አለችኝ። ሌሎቹ ደግሞ ሁለቱ ወደታች በኩል ያሉት ደግሞ ወንዶች ናቸው። በተለይ ሶስታችን በቤተክርስቲያን ውስጥ አብረን ከሰንዴ ስኩል ጀምሮ አብረን ያደግን ነን። እንደ ማንኛውም የክርስቲያን ቤተሰብ የሰንዴ ስኩል ትምህርትን በመማር እንደዚሁ ደግሞ ጥሩ አስተማሪዎች በሰዓቱ ነበሩን። በጣም ደስ የሚሉ ጊዜዎችን አሳልፈናል። መንፈሳዊ መረዳትን ደግሞ ያመጣ ነው የክትትል ትምህርት በምንማርበት ጊዜ፣ እንደገና ደግሞ የነሱን ህይወት በማየት የነሱን የአምልኮ ሁኔታቸውን በማየት ህይወታቸውን በማየት ተማርከን አድገናል። ስለዚህ መንፈሳዊ ውልደታችን በጣም የሚጀምረው በጣም ደስ የሚለው ጥሩ ፌሎሺፕ ነበረን። ያን ይመስላል። ወንድማችን ድሉ ያንተስ ትውልድ ቦታ እድገት ምን ይመስል ነበር? የት አካባቢ ነው የተወለድከው? እኔ የተወለድኩት በወላይታ ሶዶ ኦቶና በምትባል መንደር ነው እና በቤተሰብ የስራ ቅያሪ ምክንያት የ4 ዓመት ልጅ ሆኜ ነው ወደ ሐዋሳ በስራ ሲዛወሩ ወደዚህ ነው የመጣ ነው። እዚህ ሐዋሳ መጥቼ ነው ትምህርት ቤትም የገባሁት። ከዛ በመቀጠል ያው መንፈሳዊ ውልደትን የክርስትናን በተመለከተ ደግሞ ከቤተሰብ ነው። በተለይ እናቴ ከድሮ ጀምሮ በወላይታ ሙሉ ወንጌል አማኞች ቤተክርስቲያን አባልም ስለነበረች እኛ በክርስትናው እንድንጸናና በጌታ ቤት እንድንቆይ ትልቅ ተጽዕኖ ያደረገችው እናቴ ናት። ወላጅ እናቴ ማለት ነው። እዚህም ልጆች ሆነን ተዛውረን ብንመጣም እዚህ በመጣንበት ጊዜ ቀጥታ ሐዋሳ ሙሉ ወንጌል አማኞች ቤተክርስቲያን ነው የገባ ነው። ቀደም ወንድማችን ፍሬው እንዳለው የተለያዩ መንፈሳዊ ትምህርቶች ከሰንዴ ስኩል ጀምሮ በኳየር አገልግሎት በብዙ መንፈሳዊ ትምህርቶች ያደግነው እዚሁ ቤተክርስቲያን ነው። ይህንን ይመስላል። እንግዲህ እንዳጫወታችሁኝ ከሆነ ሁለታችሁም በክርስቲያን ቤተሰብ ነው ተወልዳችሁ ያደጋችሁት። የመሰረታዊ ክርስትና ትምህርት የተማራችሁበትን ጊዜ እና ሁኔታውን እስቲ እሱን ትንሽ አጫውቱኝ። ደስ የሚል ጊዜ ነው ያሳለፍነው። በጣም ትዝ የሚለኝ በልጅነታችን በጣም ቆንጆ የሆኑ አስተማሪዎች ነበሩ። ስፔሻሊ እህታችን ይዲዲያ፣ እህታችን ዝናሽ፣ እንደዚሁም ደግሞ አሁን ፓስተር አዳነ። ስለዚህ እነሱ በጣም ጥሩ የሆነ ትምህርት ያስተምሩን ነበረ። ህይወታቸውን ነበረ የምናየው። ከሰንዴ ስኩል አብዛኞቻችን ከቤተሰብ ስለሆነ የተጠራራ ነው ማለት መጠራራት ሲባል አብረን ፌሎሺፕ ያደረግነው። ለምሳሌ በእኛ ቤተሰብ ውስጥ ሶስታችን ወንድሞቼ እንደዚሁም ደግሞ ከጋሽ ተሰማ ቤተሰብ ከሌሎችም ቤተሰብ እንደዚሁ ተወጣተን የመጣን ልጆች ነበርና ስለዚህ መሰረታዊ ትምህርት ደግሞ ኳየሩም አብሮ የኳየሩንም ፕሮግራም አብረን እናስኬድ ነበር። እንደዚሁም ደግሞ በተያያዥነትም ደግሞ መንፈሳዊ ትምህርቶችንም እንማር ነበር። ቆንጆ ትምህርትን፣ ቆንጆ መንፈሳዊ መረዳትን
እና መሰረትም ያገኘነው በዛን ወቅት ነበር። ወንድማችን ድሉ? አዎ እኛም ያው ልክ ፍርዬ እንዳለው እዚሁ ቤተክርስቲያን ነው ትምህርት የተማርነው ከሰንደይ ስኩል ጀምሮ። ያው መምህራኖቻችን በተወሰነ መልኩ እሱ የጠራቸው ናቸው። እህታችን ዝናሽ እሸት ኃይሉ የምትባልም ነበረች። ወልደ ጻዲቅ የሚባል አስታውሳለሁ። ኃይሌ ሌላ፣ ጋሽ ኃይሌ ሌላ፣ እነዚህ ናቸውና አሁን ላይ ላለን በተለይ ስፔሻሊ ለኔ ጌታን እንድወድ የማዘር ተጽዕኖ ቢኖርም እዚህ የተማርኩት በልጅነት የተማርኳቸው ትምህርቶች በጌታ ቤት እንድጸና አንድ ምክንያት ሆኗልና እዚህ በመማሬ በማደጌ በጣም እድለኛ ነኝ፣ ደስተኛ ነኝ። ያው እንደ ፍሬው ነው። እዚሁ ቤተክርስቲያን ነው ሁሉን ነገር ያሳለፍኩት የልጅነት ጊዜን ማለት ነው። ያው እግዚአብሔር ይመስገን ደስ ይላል። ሁለታችሁም እንግዲህ እንደነገራችሁን ከሆነ በዚህች በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የክትትል ትምህርት እንደተማራችሁና እድገታችሁም ከሳንዴይ ስኩል ጀምሮ እዚህ እንደነበረ ነው የነገራችሁን። በጣም ደስ ይላል። እግዚአብሔር ይመስገን። ወደ ሁለተኛው ጥያቄያችን እናልፋለን። እንግዲህ ሁሉም ሰው የሚያውቅ ፍሬው በሚለው ስም ስለሆነ እንዲቀለን ፍሬው በሚለው ስም እንግዲህ እንድቀጥል ይፈቀድልኝ። ተስማምቻለሁ። እሺ፣ እስቲ ፍሬው ሙዚቃ መሳሪያ እንዴት መጫወት ጀመርክ? የጀመርክበትን አጋጣሚ እስቲ ብታጫውተን ምን ይመስላል? ዋናው መሰረታዊ ነገር እንግዲህ የክርስትና ህይወት ነው። የክርስትና ህይወት በጣም ወሳኝነት አለው። በክርስትና ህይወት ውስጥ ደግሞ በጣም የሚገርመው ነገር የምናገኘው ዝማሬ ነው። ዝማሬ ካለ ሁልጊዜም ዜማ አለ፣ ሁልጊዜም ድምፅ አለ፣ ሁልጊዜም ደግሞ ዜማዎችን በዜማ የተቀነባበሩ ግጥሞች አሉ። ስለዚህ እነዚህን ነገሮች ካሉ ዘንዳ ስለዚህ ምንድን የሚያስፈልገው ሙዚቃ የሚጫወት ሰው ደግሞ የግድ ያስፈልጋል። ሙዚቃ እንዲጫወት ምክንያት የሆነኝ ብዙውን ጊዜ እንደውም አንዳንዴ በጣም ትዝ የሚለኝ የክርስቲያን ዝማሬ ነው። ዝማሬዎች በጣም ይስባሉ፣ ይማርካሉ። ስለዚህ ከሌሎቹ የሙዚቃ ተጫዋቾች በተለየ አይነት ሁኔታ ለእኔ መረዳት የሆነ የክርስትና ህይወት ዝማሬ ነው። ያም ማለት ምን ማለት ነው? ክርስቲያኖች ይዘምራል። ለምሳሌ ፓስተር ተስፋዬ ይዘምራል። ለዚህ ፓስተር ተስፋዬ ጋቢዞ ከኤኳየሮች ጋር ድሮ በጣም ይዘምሩ ነበር። ኃይሌ ሌላ ጊታር ይጫወታሉ፣ ፓስተር ተስፋዬም ደግሞ ጊታር ይጫወታል። እነሱን ለማየት በጣም ከመጓጓት እነሱ የሚጫወቱትን ነገር ለማየት የእጃቸውን አጣጣር ለማየት በጣም ከመጓጓት የተነሳ እንደውም ትዝ የሚለኝ ኤኳየሮች ለአገልግሎት ብዙውን ጊዜ ከሐዋሳ ወጣ ያለው የዛን ጊዜ አምልኮ ፕሮግራም የነበረው ከሐዋሳ ወጣ ባለችው ጊምቢ ገነት አካባቢ ነበርና ጊምቢ ገነት አካባቢ በሚሄዱበት ጊዜ በመኪና ነው ከመናኸሪያ ተነስተው የሚሄዱት። አሁን ያለንበት ቤተክርስቲያን ራሱ ያለችበት ቦታና እንደዚሁ ደግሞ ወልደ አማኑኤል ብዙዎቻችን እናውቃለን። ወደዛ መስመር እርሻ ነበር። እኛ በዚህ በአቶቴ መስመር ባለው እርሻ አቋርጠን ወደ ጊምቢ ገነት በእግራችን እና እየሮጥን ነው የምንሄደው የነበረው። እነሱ በመኪና ነው የሚሄዱት፣ እኛ ግን በእግራችን ከልጆች ጋር ተሰብስበን ማለት ነው። ስለዚህ ያ ነገር ምንድን ማለት ነው? ጥማት አለ ማለት ነው። በውስጣችን የሆነ የገባን ነገር አለ። ምናልባት ዛሬ ላይ በኮንፊደንስ ልንናገረው እንችላለን። ነገር ግን በሰዓቱ ቢገባንም ባይገባንም የተነካንበት ነገር አለ። የተነካንበት ነገር ምንድን ነው? እሱ የመንፈሳዊ ህይወት ዝማሬ የሚለው ነው። ያ ማለት ምንድን ነው? እነሱ ህይወታቸውን ነበር የሚዘምሩት። እኔም ደግሞ የእነሱ የሚጫወቱትን ጊታር ለመንካት እና እንደው እንትናቸውን የሚያረጉትን የምት ሪትም ራሱ ለማየት ከመጓጓት የተነሳ ረጅም ርቀት እየሮጥን ነበር የምንሄደው እና ያ ነው መስለኔም እንደ ምሳሌ ትዝ የሚለኝ። ብዙውን ጊዜ ደግሞ ወንድማችን ጌታ ያውቃልም አለ። ጌታ ያውቃል ከባለቤቱ ጋራ ይዘምራል። እሱ የሚጫወተውን ጨዋታ በጆሮ መስማት፣ ከዛ በኋላ ራሱን አስመስሎ ለመጫወት መሞከር፣ ያ ሁሉ ነገሮች አሉና የምንሰማቸው ነገሮች ይማርከን ነበር። ከዛ የተነሳ ነው እኔም ሙዚቃ ብጫወት ብዬ
እመኝ ነበር። አንድ ወቅት ላይ ትዝ የሚለኝ ምንድነው እሱ ያ ማለት ምን ማለት ነው? አንድ ወቅት ላይ ወንድማችን ተስፋዬ፣ ወንድማችን ጋሽ ተሾመ እንደዚሁም ደግሞ ፓስተር ኃይሉ አንድ ወቅት ላይ ቤታችን መጡ። ቤታችን ሲመጡ እኔ የመጫወት ፍላጎቱ ስለነበረኝ የዘይት ቆርቆሮ ነበረች። የዘይት ቆርቆሮ እሷን አዘጋጀሁኝና እንደ ክራር አድርጌ ሰራው። እንደውም ትዝ ይለኛል ሙዚቃ በቃ ገባኝ ያልኩት ቅኝት እንደዚህ ነው እንዴ ያልኩት የዛኔ ነው። እና ፓስተር ተስፋዬ ምን አደረገ? የመጀመሪያውን ስትሪንግ ላላ አደረገና የሚቀጥለውን ጠበቅ አደረጋት ከመጀመሪያው። ቀጥሎ ደግሞ ከበፊቱ ሁለተኛው አረጋትና አሁን መልሶ ጠበቅ አረጋት። ዚስ ዋን ኢዝ ኦኬ፣ ይሄ ነገር ቅኝት እንደዚህ ነው የሚል አንደርስታንዲንግ ወደ ውስጥ የገባ። የዛኔ ያዘጋጀሁት ባለ 5 ክር ነበረች። እኔ እንደውም ትዝ የሚለኝ ነገር በጣም የሚገርመው ፓስተር ተስፋዬም ጋሼም እንደዚሁም ደግሞ ፓስተር ኃይሉም ሶስቱም አንድ ላይ ነው የሚጓዙት የነበረው። በአረማመዳቸው እንኳን የሚገርመው ነገር ዝም ብለን እንማረካለን። ሶስቱም አንዱ ወደኋላ አንዱ ወደፊት አይሄዱም። ሶስቱም እኩል ነው የሚራመዱት። እና ወደ ቤታችን ሲመጡ መጡ እያልን ነበረ። በመስኮት በኩል መጡ። በጣም ደስታችን ቤት ውስጥ ልነግር አልችልም። እና የዛኔ ቃኘልኝ። ተስፋዬ ሹራብ ነበር ያደረገው። ሹራቡ ከዛ ያቺ የቆርቆሮ እንትን ነበረችና ሹራቡን ክሩን መዘዘበት እና ማዘር ከኋላ በኩል አንተ ፍሬው ብላ እንደዛ አይነት አሰራር እንዴት ነው ምናምን ብላ እኔን እንደመናገር በጣም ደስ የሚል ጊዜ ነበር። እና ቅኝቱ ገባኝ። የዛኔ ቅኝት እንዴት ነው የሚለው ነገር ገባኝ። እኔ በዛ የተነሳ ነው ሙዚቃ አጀማመሬ ፍላጎቱ በጣም አለኝ። በዛ ላይ ደግሞ እንደዛ አይነት ሁኔታዎች አጋጣሚ ነበረኝና ትዝታዎችም ነበሩ። ገርም ነው በጣም። ወንድማችን ድሉ አንተስ? ኦኬ፣ ያው ሙዚቃ ከልጅነቴ ጀምሮ ነው የሙዚቃ ፍቅር እኔ ውስጥ የገባው። እኔ እንኳን የኔ ትንሽ እንደ ፍርዬ አይደለም፣ ይለያል። እኔ ምንድነው በጣም ሙዚቃ ከመውደድ የተነሳ አሁን ፍሬው እንዳለው አሁን የቆርቆሮ ክራር ምናምን አዘጋጅቶ የሚለውም አይዲያ የለም። ዝም ብሎ የአልጋ ረብራብ ጣውላ ነበር የድሮ አልጋዎች እና እዛ ላይ በስክሪፕቶ ክር ስላለው ዝም ብዬ ከዛ ፍሬቶች ስልና በአፌ ነው ምለው ልጅ ሆኜ ነው። ቤት በቃ እንዳለ ማዘር ሁሉ ገርፋኛለች። ለምንድን ነው አልጋውን አበላሸ ተብዬ ማለት ነው። እና የለም ምክንያቱም ግን በድምፅ ነው ዝም ብሎ እና ይህንን ግን እንዴት አየ ከምን አየ ብትለኝ ያው ጊታር የያዘ ሰው ቸርች ምን መጣለን በልጅነት ቴሌቪዥን ላይ ምናያለን። ብቻ ሙዚቃ የተባለ ነገር ስለሆነ እንትኑ አለ በውስጤ ማለት ነው። እና አንድ ጊዜ ምን ይሆናል ትንሽ ልጅ ሆኜ ያለው ታላቅ ወንድሜ መላኩ የሚባል ከብላቴ ማሰልጠኛ ሲመጣ የደርግ ወታደር ነው የኔ ወንድም ማለት ነው። እና እንዴት እንደሆነ አላውቅም 2 እንትን ይዞ መጣ በኮምፐርሳቱ የተሰራ ትክክለኛ ጊታር እና ጊታር ይዞ ቤት ይዞ መጣ። በሱ መምጣት ቤተሰብ በጣም ደስተኛ ሆኖ ማለት ኢቨን በጦርነቱ ህይወቱ ሁሉ እንዳለፈ ተደርጎ ነው የተነገረውና ማዘር በጣም አዝናለች። ቤተሰብ ሁሉ አዝኗል። ግን እኔ የሱ መምጣት አይደለም ማየው ይዞ የመጣውን ነገር ነው። በቃ ገርሞኛል። 2 ነው ይዞ የመጣው። ጨረሻ ላይ በቃ ከስትሪንግ በስክሪፕቶ ከተሳለ ስትሪንግ ወደ ትክክለኛው መጣው። ቤት ውስጥ ዝም ብዬ ልጅ ሆኜ ነው በጣም ልጅ ሆኜ ነው። ከዛን ከኔ ትንሽ ይቀድምና አንድ እዚህ ሲኳየር ሲያገለግል የነበረ ዘላለም የሚባል ወንድም ያለ እሱ ዝም ብሎ የሆነች ኮርድ አሳየኝ። ትዝ አስታውሳለሁ። ኤ ማይነር ነው። ኤ ማይነር ድሉ እንደዚህ አድርግ ብሎ ከዛ ሪትም ማላቅ ዝም ብዬ በቃ እንትን ማድረግ ነው። ከዛን ያንን እያረኩኝ በቃ ወደ ሰንዴይ ስኩል ስንመጣ ቸርች ወደ ቤተክርስቲያን ስንመጣ የህፃናት ህብረት የህፃናት ኳየር ማለት ነው
ነበርና እዛ የመግባት እድሉን አገኘው እና በዚህ አጋጣሚ ደግሞ አንድ ጓደኛዬን ተዋወቅኩት። ኤፍሬም ተከስተ የሚባል በልጅነት ነው የተዋወቅነው። ከዛ ከኤፊ ጋር ቤት እየመጣ ያችንን ኮዳ በቃ ኤፊ እንዲህ ነው ብለን እኛ ኩሽና ላይ አስታውሳለሁ እንጫወት ነበርና ከዛ እንትኑ እያደገ መጣ። ከዛም ቸርች መጣን። እዚህ ቤተክርስቲያን ከመጣን በኋላ ቤተክርስቲያን ውስጥ የነበረው ዕቃ አንድ ቦክስ ጊታር ቀይ፣ እሱንም በድሮ ጊዜ ፓስተር ተስፋዬ ጋቢሶ ሲጫወቱበት የነበረ ነውና ግን ኳይሮች ተራ በተራ ነው የሚጫወቱት እና እኛ ህፃናት ኳይር እሷን ጊታር በአመት አንዴ ነው፣ እሱንም ለገና በዓል ነው። እሷን ጊታር ለመያዝ በቃ ፍጅት ነው። ከዛ እድሉ ለኔ አይሰጠኝም። አንድ ልጅ ነበረ የሚጫወት የነበረው በቃ በየአመቱና በቃ እኔ እልህ ውስጥ ስለነበረ ኮርድ እንትን በማድረግ ከኤፍሬም ጋር ሆነን በዛ ትግል ውስጥ እያለን ነው ፍሬውን እግዚአብሔር የሰጠን እና የሙዚቃን መሰረት እንዲይዝ ምክንያት የሆነው አሁን አጠገቤ የተቀመጠው ወንድሜ ፍሬው ነው። በልጅነት እድሜ ነው ተዋወቅ ነው። አስታውሳለሁ ካሲዮ የሚባል ኪቦርድ ነበርና ኢቭን ኪቦርድ እንዳለ በተኖቹ እንደ ዲም ላይት ሲሆኑ በቃ በህልሜ ሁሉ ይመጣል እሱ እና አንድ ጊዜ በመስኮት ሆነን እናያለን ፍሬውና ደራራ የዳዊት ደራራ እና በቃ አስታውሳለሁ የእጅ ፍጥነት እነሱ ኮርድ የሚያወሩትን ሁሉ እንሰማለን። ልጆች ሆነን ፍቅሩ አደረ። ከዛ ፍሬውንን ነፍሳችን ከሱ ጋር ተጣበቀች። ፍሬውንን አለቃል። ፍሬውን በሚገባበት ሁሉ እየፈለግን እየተከታተልን እና መሰረታዊ የሆነውን የሙዚቃ ቤዝመንቱን እንትን ያልልኝ ፍሬው ኃይለ ኢየሱስ ነው አጠገብ ያለውና እዚህ አጋጣሚ ከሱ ጎን እንደዚህ ስለ ሙዚቃ በማውራቴ በጣም እግዚአብሔርን አመሰግናለሁ። በህይወት ደግሞ አኑሮን አብረን ስለተገናኘን አመሰግናለሁና የሙዚቃ አጀማመሬ ይህንን ይመስላል። ከዛ ነው የጀመርነው እና ብዙ ነገር እያረመ ኮርዳ ያያዝ ያሳየን ኪቦርድ እንዴት እንደሆነ ምናምንና ሪትም ምን እንደሆነ ሁሉንም ነገር ሲነግረን የነበረው በፍጹም ቅንነት ሲያሳየን የነበረው ፍሬው ነው። ከዛ በኋላ ያው በሱ አማካኝነት የአገልግሎት መድረኮች፣ በኳየር መግባት፣ ሙዚቃ መጫወት የሚለው ነገር እግዚአብሔር እንደ መንገድ የተጠቀመው ወንድሜ ፍሬው ኃይለ ኢየሱስ ነው። የኔ አጀማመር ይሄንን ይመስላል። በጣም ደስ ይላል። ወንድማችን ፍሬው እንግዲህ ለሁላችንም እንደ ታላቅ ወንድም ነው። በዚህ በእኛ ቤተክርስቲያን ሙዚቃ መሳሪያ መጫወት ስንጀምር በቃ የምናውቀው ብዙዎቻችን የምናውቀው እሱን ነው። ለመጫወት አዳዲስ ነገሮችን በማምጣት የምናውቀው እሱን ነው እና በጣም እንወደዋለን። ሁላችንም እዚህ ያለ ነው። ስለሱ እግዚአብሔርን እናመሰግናለን። አሜን። ወደ ቀጣዩ ጥያቄ እናልፋለን። እንግዲህ ሙዚቃ ሁላችንም እንደምናውቀው እኔም በትንሹ እንደማውቀው ረጅም የጥናት ጊዜ ይፈልጋል እና እንግዲህ ሁለታችሁም የራሳችሁን ተሞክሮ ትነግሩናላችሁ። በጥናት ጊዜ ይገጥማችሁ የነበረው ተግዳሮት እንዴት ነው? እሱን ልታልፉ የቻላችሁት? ያው እንደሚታወቀው ሙዚቃ በባህሪው በጣም እውነት ነው ረጅም ጊዜ ይፈልጋል። ያ ማለት ምን ማለት ነው? እኔ እንደውም ትዝ ይለኛል በጣም የሚገርም ነገር እዚህ በብዛት ቸርች አካባቢ ላይ አልጠፋም ነበረ ሙዚቃ በመጫወት ማለት ነው። በዛ በሰዓቱ ጊታር ነበር የነበረው። ከክራር ቀጥሎ ወደ ጊታር ነበር የሄድኩትና ከኳየሮቻችን ልጆች መካከል 3 ልጆች ተመረጡ። ወንድማችን መሳይ በሪሶ የሚባል ልጅና አሸናፊ ታጋሽ ነበረ እና በሰዓቱ ወንድማችን አበራ የሚባል ነበር ጊታር ያሳየንና ስለዚህ ቶሎ የመያዝ እንትን ነበረኝ። እኔ በሰዓቱ ቶሎ ያስኩኝ። ያው ቅድም እንዳልኩ የቅኝቱ ነገር ትንሽ አእምሮ ውስጥ ገብቷል፣ ተታክላለች። እንደገና ደግሞ አሁን ጊታር ላይ ደግሞ ላይኖቹን እንዴት መሄድ አለብኝ የሚለው ነገር ወንድማችን አሳየን። ከዛ በኋላ ሰፊ ሰዓት የሚፈልግ ነው። እንደው በአካዳሚካል እንትን አብዛኞቹ የቤተክርስቲያን የምናውቃቸው
ስለኔ የሚጨነቁ አሉ አይደለ? አካዳሚካሊ ከዚህ በኋላ ይሄ ልጅ ትምህርት አያልፍም ማለፍ አይችልም። ምክንያቱም ቤተሰብም ራሱ ብዙም ኤክስፔክት አያደርግም ነበር። ብዙም ጊዜ ማሳልፈው ቸርች አካባቢ ነው። እውነቱን ለመናገር ቸርች አካባቢ ማለት ምን ማለት ነው? የጠዋት ክፍለ ጊዜ ከሆነ የትምህርታችን ከሰዓት በኋላ እኔ ቸርች ነኝ፣ ከሰዓት ከሆነ ደግሞ ጠዋት እኔ ቸርች ነኝ። እንደውም አንዳንድ ጊዜ ትዝ ይለኛል ጋሼ ያሉበት ግቢ ላይ እዛ ግቢ እየተጫወትኩኝ ንገሪኝ አደራሽን ብዬ ለእህታችን ቦጌ ነግሬያት ነበርና ቦጌ ደግሞ ረስተዋለች ሰዓቱን። እኔ እየተጫወትኩ ብዙም ጊዜ የትምህርት ቤት ሰዓት እስኪደርስ ድረስ ማለት እና ስለዚህ እሷም ረሳች፣ እኔም መጫወቴን ቀጠልኩ። ራብ የለ ምን የለ ባይዞ በጣም ጊዜ ይፈጃል። ያ ማለት ምን ማለት ነው? የመጀመሪያው ነገር ሙዚቃ ያው አንተም በእርግጠኝነት ትረዳለህ ብዬ አስባለሁ። ረጅም ጊዜ ይፈልጋል። ጊዜ የሚፈልግ ነው። ጊዜ በጣም ይፈልጋል። አንዱ ነገር እሱ ነው። ስለዚህ መሰጠት ይፈልጋል። ለዛ ነገር ኮሚትድ ሆኖ መሰጠት ይፈልጋል። ያን ነገር በጣም ትዝ የሚለኝ ነገር እሱ ነው። ሁለተኛ ደግሞ ራስ ቀድመ መዘጋጀት አለብህ። ከኳይሮች ጋራ ወይም ደግሞ ከሶሎ ዘማሪዎች ጋራ ከዘማሪዎች ጋራ አብረ ከማገልገል በፊት ቀድመ አንተ በዛ ነገር ውስጥ መዘጋጀትን ይፈልጋል። መስማማትን ይፈልጋል። ከሌሎች ሙዚቀኞች ጋራ መስማማት ይፈልጋል። ከሁሉም በላይ ደግሞ ማዳመጥ በጣም ይፈልጋል። እንደውም ብዙውን ፐርሰንት የሚይዘው አንድ ሙዚቀኛ በደንብ ያዳምጣል ወይ አንተ ምን ለማለት ፈልገ ነው ላይኖቹን ስትጫወትና ወይም ደግሞ ከዝማሬው ጋር አብሮ ሲሄድ ምን ለማለት ተፈልጎ ነው የሚለውን ነገር መጀመሪያ ብዙውን ፐርሰንት የሚይዘው ማዳመጥ ነው። እና ስለዚህ ብዙውን ጊዜ አጠፋለሁ። እውነቱን ለመናገር ሰፊ ሰዓት ነው የሚወስደው። ግን መጨረሻ ላይ ደግሞ እግዚአብሔርም አላሳፈረኝም። ትምህርቴንም ጨርሻለሁ። እንደገና ደግሞ በጥሩ ውጤትም አሁን ስራ ላይ ነኝ ያለው። ስለዚህ እንደው በቃ ይሄ ልጅ የትም አይደርስም የተባለው ነገር በእኔ ላይ አልሰራም። አሁንም እግዚአብሔር መልካም አድርጎልኛል። በሁለቱም ነገር ምንም የተጎዳሁት ነገር የለም። ግን አንተ ለመልካም ነገር፣ ለጥሩ ነገር፣ እግዚአብሔርን ለሚያስከብር ነገር በዋልከው ነገር ላይ እግዚአብሔር ደግሞ መቼ እንደሚያመጣ ያን ረድኤቱን አናውቀው። ስለዚህ እግዚአብሔር ስራውን ይሰራል። ይሄንን ተምሬያለሁ። ጊዜ በጣም ይፈልጋል የሚለውን ነገር ለማስመር ነው። ወደ ወንድማችን ወደ ድሉ ከመሄዳችን በፊት እንደ ተግዳሮት ይገጥምህ ከነበሩ አንዳንድ ነገሮችን ትንሽ ብታጫወተን። እሱን ስናስብ በጣም የሚገርመው በሰዓቱ ኪቦርድ አንድ ብቻ ነው ያለው። ኪቦርድ ሲመጣ መጀመሪያ ላይም ደግሞ ያስኩት የነበረው እኔ ነበርኩኝ። ያ ኪቦርድ ደግሞ እንደምንፈልገው አይነት ሁኔታ የማይሄድ ነው ማለት በጊዜው ከነበረው እንትን ስታንዳርድ ትንሽ ዝቅ ቢኖረንም አለ ቢባልም ግን በምትፈልገው አይነት ሁኔታ ልትጫወት የማትችለው አንዱ ተግዳሮት ነው። ሌላኛው ተግዳሮቶች ደግሞ ያው መልካም ክርስቲያኖች አሉን። አንዳንድ ወንድሞች ደግሞ ማብራት ያጠፋሉ። ማብራት በማጥፋት ያው ይተባበራሉ፣ እንትኑን አገልግሎቱን ይደግፋሉ። እንደዛ ማብራት ከዛ በኋላ የሚገርም ነገር አጥፍቶ የሚያጠፋው ሰው ደግሞ መጥቶ አንተ የሚያየው ነገር እና ይታወቃል። ያ ነገር ያስታውቃል። እንደገና ደግሞ ቁልፍ የመደበቅ ነገር፣ ለምሳሌ አንዳንድ ጊዜ የጥናት ክፍሎች ቁልፍ ይደበቃል። የጥናት ክፍሎች ቁልፍ በመደበቅ በጣም የተካኑት እህቶች ናቸው። ምክንያቱም እህቶች ትንሽ አያስታውቅባቸውም ይመስለኛል። ወንድሞች ያው ሲጠቃቀሱ ታያቸዋለህ። እህቶች ግን ምንም አይነቀባቸውም። ምንም ጸጥ ነው። እሱ ላይ ቁልፍ ይደበቃል፣ ሳጥኖች ይዘጋሉ፣ ማብራት ይጠፋል፣ የሙዚቃ መሳሪያዎች እጥረት አለ።
ያ ነገር አለ። እንደውም ቅድም እሱ ባነሳው ላይ ልጨምረው የምፈልገው ነገር ምንድነው እሱ አሁን እነ ኤፍሬም እና ድሉ በጣም ኮሚትመንት እንዳላቸው ዝም ብሎ ገባኝ። ያ ማለት ምንድነው አንደርስታንድ አደረኩኝ። ስለዚህ እነኚህ ልጆች መተው ቢገቡ የሚል ሐሳብ ነበረኝ። እንደው የኳየር ክፍል በመናጠናበት ጊዜ ኤፍሬም እና ድሉ በር ላይ ነበር የሚቀመጡት። በር ላይ ይቀመጣሉ። ከዛ በኋላ የሚቀጥለውም ሳምንት ዘ ሴም ታይም እኛ ስናጠና በር ላይ አካባቢ ላይ ይቀመጣሉ፣ ይሰማሉ። እኛም እንዘምረውን ዝማሬዎች ይሰማሉ፣ ሙዚቃ ጨዋታውንም ይሰማሉ ብዬ አንደርስታንድ እናደርጋለሁ። የኔ አሁን የጨዋታ ስታይል ዛት ማጭ በጣም ኃይለኛ ነው ወይም ደግሞ በጣም የተለየ ነው በሚለው ሳይሆን ሰማው የተወሰነ ነገር ከኔ ሊወስዱ ይፈልጋሉ የሚል ነገር ገብቶኛል። ስለዚህ በድፍረት ነው ኳየርም ራሱ ሳላስፈቅድ እነኚህ ልጆች መግባት መቻል አለባቸው በፍጥነት ድሉና ኤፍሬም ቶሎ ወደ ኳየር ተቀላቀሉ የሚል ነገር እንትን ነገርኳቸው። በጣም ነው ደስ ያላቸው። በጣም ነው እኔ አሁን ያንን ፌስ እስከዛሬ ድረስ እኔ በጣም ትዝ ይለኛል። በጣም ነው ደስ ያላቸው። በጣም የነሱ ደስታ እኔ ራሱ ደስ አለኝ። ታውቃለህ፣ በጣም ነው ደስ ያላቸው። ስለዚህ ገቡ፣ አብረው ዘመሩ፣ የሚሰሙትን ነገር ሰሙ። ከዛ በኋላ እየተቀራረብን ያለው ነገር ማስኬድ ጀመርን ማለት ነው። በቅድሞ አለችን ሊጨምር ፈልጌ ነው። ቴንክ ዩ። የዝማሬ አገልግሎት በራሱ ትኩረት ሊሰጠው የሚገባ ነው ማለት ያ ማለት ምን ማለት ነው? ከሙዚቃ አንጻር አሁን ሙዚቃን ለምሳሌ አንድ ኳየር ሊሆን ይችላል፣ በሶሎ ሊሆን ይችላል። ለእግዚአብሔር ክብር እንደሚገባ አድርጎ በሚገባው መልኩ ጊዜና ሰዓት ሰጥቶ ማጥናት አስፈላጊ ነው። የኛ ትሬንድ የኛ ልምድ የነበረው ቅድም ፍሬውም እንደገለጸው ሌሎች ተግዳሮቶች ቢኖሩም ነገር ግን ያንን ዝማሬ በማሰላሰል በማሰብ ዜማውን በደንብ ለዛ ዜማ የሚመጥን ብሪጅ ኢንትሮ እናዘጋጅ ነበረኛ። ኢቭን ኳየር ከማጥናቱ ከ2-3 ቀን በፊት እኛ ብሪጅ ሰርተን ኢንትሮ ሰርተን ልክ አንድ ስቱዲዮ ላይ ካሴት ሳምፕል መጀመሪያ እንደሚወሰድ ሙሉ ነገር አዘጋጅተን ራሳችን ሰምተነው ጥሙን ከኳየር መሀል አንድ ሰው ጠርተን እስቲ ይህን ነገር ስማው እንትኑ መግቢያው አሪፍ ነው ምናምን ተብሎ ኳየር መጥቶ ከኳየር ጋር አጥንተን በዝግጅት ነው የምንወጣው የምናገለግል የነበረው። የኛ ጊዜ የነበረው ትሬንድ ያ ነው እና ለትውልዱ ማስተላለፍ የምፈልገው ለእግዚአብሔር የሚገባ ነገር የተከሸነ ለጆሮ ደስ የሚል የሚጥም መሆን አለበት። ማለት ከእግዚአብሔር መንግስት ውጭ ያሉት እኮ አንድን ኮንሰርት ለማዘጋጀት 1-2 ዓመት የሚያጠኑ አሉ። የተለያዩ ኢንተርቪዎችን እንዳጋጣሚ የሰማሁበት አጋጣሚ አለ። ተዘጋጅተው ነው። ለእግዚአብሔር ክብር አይደለም፣ ለዓለም ክብር ነው። ግን እኛ ጋር ያለ የለም። አሁን እኛ ጋር ሶሎ ዘማሪያን አሁን ብዙ ስቴጆች ላይ የማገልገል እድሉን አግኝቻለሁ። እዚህ ቤተክርስቲያንም ከዚህ ቤተክርስቲያንም ውጪ በባንድም በግልም የመጫወት እድሉን አግኝቻለሁ። በአብዛኛው የሶሎ ዘማሪያን አያጠኑም። ስቴጅ ላይ ነው መጥተው የሚነግሩት። የአብሮ የማጥናት አብሮ ጊዜ የመውሰድ ነገር የለም እና ስለዚህ ምንድነው ሁል ጊዜ ውበት የሌለው ነገር ያልተጠና ነገር ደግሞ አያምርም፣ ውበትም የለውም። ያ ደግሞ ለእግዚአብሔር ክብር መሆን አይችልም። ለምን? ለእግዚአብሔር ክብር የሚሆን ነገር የተስተካከለና ውብ የሆነ ነገር መሆን አለበት እና ጥናትን ማጥናት ስፔሻሊ ኳየሮች ጥናት ላይ ትኩረት ማድረግ አለባቸው። ማስተላለፍ የምፈልገው መልእክት ማለት ነው። አንዳንድ ኳየር አይቶ እንደሆነ የጸሎት ጓድ ነው የሚመስለው። ኳየር ነው ሁሌ ጸሎት ነው። ጸሎት ጥሩ ነው። የጸሎት መጥላት አይደለም። ትምህርት ጊዜም ጥሩ ነው። ግን ኳየር ከተባለ ያ ኳየር ዝማሬ ላይ ነው ትኩረት ማድረግ ያለበት። ዝማሬን በደንብ ከሙዚቀኛው ጋር በሚገባ በማጥናት ለእግዚአብሔር ክብር የሚሆን ለጆሮ የሚጥም ነገር ይዞ መቅረብ አለበት። ኳየርስ ማለት ነው። ሶሎ ዘማሪም እንደዛ እና በእኛ ጊዜ የነበረው ትሬንድ ምንድነው? በደንብ አድምተን ነው የምናጠናው፣ ተዘጋጅተን ነው የምንወጣው እና የዛን ጊዜ የነበረው ልምድ ነው እስከዛሬ ድረስ ለእኛ ጥሩ ነገር ሆኖ የቀጠለው ለማለት ነው። በጣም የሚገርሙ ሀሳቦች የተነሱ ነው።
እግዚአብሔር ይባርካችሁ። ጥሩ ጊዜን እያሳለፍን ነው ብዬ ተስፋ አድርጋለሁ። ቅድም ወንድማችን ድሉ ነግሮናል እንዴት ከወንድማችን ከፍሬው ጋር እንዴት እንደተገናኘ፣ ከወንድማችን ከኤፍሬም ጋርም የነበራችሁን ቅርብር ወንድማችን ፍሬው አንስቷል እና እስቲ የሁለታችሁን ትውውቅ እንዴት መጀመሪያ ላይ እንደተዋወቃችሁ እሷን ትንሽ እስቲ ያጫውቱ። እንግዲህ እሱ እኔን እና ጓደኛዬ ኤፍሬምን ከማወቁ በፊት እኛ እሱን እናውቀዋለን። ቅድም ተናግሯል። ፍሬውን በጣም ትልቅ የሙዚቃ ተስጦ ያለው ሰው ነው። ይህ የምናገረው እሱ ስላለ ሳይሆን ለሌላም ሰው ላለው። ለምን በዛን ጊዜ አይታ እንደሆነ አሁን ላይ ሙዚቃዎች የመደጋገም ነገር አላቸው። ለምሳሌ አሁን ከሆነ ነገር ተነስተው ነው የራሳቸውን የሚሉት። እሱ ግን ሙሉ ነገር ነው ክሬኤት የሚያደርገው። እኛ ይገርመናል አንዳንድ ጊዜ ኢንትሮ ብሪጁ የሚፈጥራቸው ነገሮች እና በዛኛ ተማረክን። ፍሬሽ ሙዚቀኞች ነን። የእሱን የእጅ አጣጣል እያንዳንዱን የምንከተለው ፍሬዬን ነው እና ትውውቃችን ሙዚቃ ነው። በሱ ጫወታ ተማርከን ተከተል ነው ከልጅነት ጀምሮ። ከዛን ቅድም እሱ እንዳለው ደጅ ላይ ቁጭ እያልን ሁሉ ጊዜ እሱ አሁን ቅድም ብሏል ኳየር ሲያጠኑ ደጅ ላይ ነው የሚቀመጡት ነው የሚለው። እሱ የኳየሩን ነው። ትምህርት ቤት እሱ ቤዛ አይደለም አፍሪካ ቤዛ ኮሌጅ ሲማር ትምህርት ቤት እሱ ከቢሮ መጥቶ 11 ሰዓት እኔና ኤፍሬም ሆን ብለን ሄደን ክላስ እሱ ሲማር እናየዋለን። በእውነት እኔ አንዳንድ ጊዜ ያስቀኛል። በዚህ ዘመን ልጆች ያደርጋሉ ብዬ አላስብም። እናያለን። አስተማሪ ሲገባ ሲወጣ እናያለን። ከዛ እየጻፈ እኮ ነው። ወጣ ሲወጣ ደግሞ ተከትለ ነው። እሱ ልክ ሲወጣ ሳይክሉ ጋር እንቆምና ምን እያደረጋችሁ ነው እንዳይለን፣ እነዚህ ሰዎች እየተከታተሉኝ ነው ብሎ በፖሊስም ማጃት ሲመጡ ነው እንዳይለም ከሙዚቃ ፍቅር የተነሳ ነው። እና አንድ ነገር ያስታውሰኛል። ምንድነው እኛ ለምንወደው ነገር እንደዚህ ከሆንን ማለት የወደድን ነው ሙዚቃም ወደን ነው አይደለ? ለምሳሌ ወደ መንፈሳዊ ነገርም ሲመጣ ጌታን እንደዚህ ነው መፈለግ ያለብን። እኔ ፊልም ማረቀው ማለት ነውና የዛን ጊዜ ወንድማችንን በጣም ነው እስከ ቤቱ ሸኘዋለን። እሱ ሳያየን ከኋላው ያወራን ቅጽ ያኔደን ወይ ጓደኛውን አንድ ሰው ከሱ ጋር ካለ በጣም ነው የምንናደደው። እዛ ያወራ ወይ ጓደኛው ሽል ሲል ጠጋ እንልና ሰላም እየተንቀጠቀጥን ነው ሰላም የምንለው። ለምን ስለምንወድ። እሱ የሚያወራን ነገር ሁሉ ለኛ ምንድነው የሚሆነው እንደሆነ እንትን ነው የምንወስደውና ለሌ የፈለኩት ትውውቃችን ከሙዚቃ ፍቅር ተነስተን ነው። ያ ማለት እድሜያችሁ ምን ያህል ነው ልትለን ትችላለህ? ኦልሞስት እኔ የስድስተኛ እና የሰባተኛ ክፍል ተማሪ ሆነን ነው ያው ፊናኔ በክፍል እሱ እኔ አምስተኛ እሱ ስድስተኛ ተከታታይ ነንና ለሌ የፈለኩት ምንድነው ትውውቃችን የጀመረው ሙዚቃን እሱ ሙዚቃ ሲጫወት እሱን አየነው። ትውውቃችን የጀመረው ከዛ ነው። ሞር ፍቅራችን የጠበቀው ደግሞ እሱ ወደሚያገለግልበት ኳየር መግባታችን። እሱ ቀን ለኛ እሱም ቅድም ብሏል የሆነ ነገር ውስጥ እንደገባው ላይ ቆጠርኩት። አስታውሳለሁ አናግረውን ኳየር ውስጥ ሲያስገቡን እንደዛ ቀን ዘልዬ እንደዛ ቀን አልቅሼ አላቅም። ለምን ምንወደውን ሰው ካጠገባችን አገኘ ነው አብረነው ሆነን እና ትውውቃችን ከዛ ይጀምራል። ከገጠሙን ተግዳሮቶች መካከል ያው እኛ ልጆች በእድሜም ልጆች ስለነበርን ያው የዛን ጊዜም የሙዚቃ እጥረትም ስለነበረ እቃውም ውድ ስለነበረ በሙሉ ኃላፊነት ለኛ አሳልፎ ለመስጠት ትረስት የሚያደርግ አካል ያስፈልጋል። ማለት እኛ ላይ ማለት ነው። ያው ለማጁም ስለነበርን የምንለማመድ ልጆች ስለነበርን አንድን ለኳየር የተሰጠን በውድ ዋጋ የተገዛን እቃ እንዲሁ ዝም ብሎ ለሆኑ ልጆች ቁልፍ አሳልፎ መስጠት ይሄም ህብረቱም ያንን እቃ መጠበቁ ትክክል ነው። ግን እኛ ደግሞ ያንን ዋጋ ለመክፈል ብለን በሄድ ነው የደረሱብን ነገሮች አሉ። የበር መቆለፍ የለመንን እንደውም አንድ ጊዜ በስተት በሩ ክፍት ስለነበረ
ቀድሜ እኔ ገብቼ ጓደኛዬ ውጭ ቀረ። ከዛ በር ተቆልፎ ከዛ የነበረው ጥበቃ ማነህ አንተ ምናምን ብሎኝ እኔ ውስጥ ቁጭ ብዬ አዳራሽ ውስጥ ማለት ነው በሩ እስኪከፈት ድረስ ሙዚቃው በቀረብኝ። ከዛ ጓደኛዬ ውጭ ሆኖ በቃ እኔን እየጠበቀኝ ማለት ነው። እና እኔ በተከፈተው ነው የገባሁት። ያም ሁሉ ምንድነው የሙዚቃ ፍቅር ነው። አብረን ብንገባ እንደው ገብተንም ሙዚቃውን እንትን እንላለን። እኔ ገባሁ እሱ ላይ ተቆለፈ እኔ ውስጥ ቀረውና እነዚህ አይነት ፈን ነገሮችም አሉ። እና እነዚህ ተግዳሮቶች ግን አጠንክረውናል፣ ጠንካራ አድርገውናል። ሌላው ደግሞ አንደኛም የሳት ነው። በተለይ ስፔሻሊ ቅድም ፍሬው ተናግሯል። ከትምህርት ጋር ተያይዞ እኔ ትምህርት ቤት የማልሄድባቸው ጊዜያቶች ይበዛሉ እና እሱም ቅድም አሁን ሰው አይሆንም በትምህርትም ያው ብዙ በትምህርት ላይ ትኩረት ስለማናረግ እኔም ቤተሰብ ይለኛል በቃ እኮ ምንድነው ጠዋት ማታ ቸርች ምንድነው ትምህርት ብለው በዛ ምክንያት ከፍተኛ የሆነ ይሰማኝ ነበርና ግን ተግዳሮቶቹ የመጡት ለምንድን ነው? እኛ በፕሮግራም ሰዓት ቅዳሜና እሑድ ኳየር ይይዛል፣ እቃውን አናገኝም። ስለዚህ የግድ እቃውን የምናገኘው በትምህርት ሰዓት ነው። በትምህርት ሰዓት ነው። ትምህርት ቤት ቀጥቼ ነው ኪቦርድ ብቻዬን ለማጥናት ማግኘት የምችለው እንጂ ቅዳሜና እሑድ ሁሉም ኳየሮች ስለሚያጠኑ። ስለዚህ እነዚህ ተግዳሮቶች ምንድነው በግል ህይወቴ ላይ ተጽዕኖ አምጥቷል፣ በትምህርት ላይ በብዙ ነገር። ግን እነዚህን ሁሉ ግን አልፈን እግዚአብሔር ሞገስ ሰጥቶን ሙዚቃውንም እግዚአብሔር ሰው አዘጋጅቶልን ያንን ሁሉ አልፈን ለዛሬ በቅተናል። በጣም ጥሩ ልጆች ናቸው። ማለት ሙዚቃ በራሱ የሆነ እንትን ይፈልጋል። ያው አንድ ሰው የሆነ ትህትና ሊኖረው ይገባል። ትህትና ማለት ምን ማለት ነው? እንደው በጣም አመነፈስከው እንዳትለኝ እንጂ ትህትና ማለት ምንድነው? ሪስፔክት ጀስት አንተ እኔ ድሉ ይሄን በቀና ልቡ የሚመጣል ሰው አንተ ታየውና አንደርስታንድ ታደርገዋል። አንዳንድ ጊዜ ደግሞ አንዳንድ ሙዚቃ የሚጫወቱ ልጆች ደግሞ ሲመጡና አንተ ሲያደርጉ ጀስት ራሳቸውን ለማሳየት ወይም ደግሞ በቃ ይሄን ነገር ማድረግ አለብኝ የሆነ ፎልስ የሆነ ሞቲቭ ሊኖራቸው ይችላል። ነገር ግን የነዚህ ልጆች ሞቲቫቸው በጣም ደስ የሚል ነበር። በቤተክርስቲያናችን እነ ድሉ ብቻ ሳይሆኑ በጣም የሚገርመው እግዚአብሔር ጥሩ ነገር ሰጥቶኛል። ጥሩ እድልም አግኝቻለሁ። ለምሳሌ ወንድማችን ሳምሶን የሚባል ነበረ። ወንድማችን ዘላለም ነበረ። የሱ ታላቅ ወንድም ነው። እንደዚሁ በኳየር ውስጥ በተለያየ አገልግሎት ውስጥ እንዲሁ ዝም ብዬ እሳተፍ ነበር። እኔ ክፍተት አለ የተባለበት ቦታ ላይ ኖት ኦንሊ በዚህ በሙሉ ወንጌል ብቻ ሳይሆን ለምሳሌ ቃለ ሕይወት ካለ ኮንፈረንስ ካላቸው ህብረትም ነበረንና ህብረት ነበረን ሙዚቀኞች በሐዋሳ ደረጃ ማለት ህብረት ነበረን። እንደውም የዛኔ ለትንሽዬ ለመጀመር አስበን ነበርና ያህዌንስ የሚባል ህብረት ነበረን። እግዚአብሔር ምናችን ነው ዓላማችን ነው የሚል ነው። ዓላማችን የነበረው እንደዛ ነው። የመካኒሶች ልጆች ነበሩ። ደራራ የሚባል አሁን ራሱ በጣም የሙዚቃ ተቹ ራሱ የሚያምር ልጅ ዴቭ የሚባል ልጅ አለ። እነ ቢኒያም አሉ። አሸ የሚባል ልጅ አለ። ፒተር የሚባል ልጅ ህይወት ብርሃን ላይ አለ። የፓስተር ጌቱ ልጅ በርናባስ የሚባል ልጅ አለ። እና እነዚህ ልጆች ጋር የሆነ ኮኔክሽን ነበረን። እውነቱን ለመናገር አንዳችን ያወቅነውን ነገር ቶሎ ኢሚዲየትሊ ስልክም በሰዓቱ አልነበረም። ተነስተን እስከ ህይወት ብራንድ ተነስተን ደግሞ እስከ ቃለ ሕይወት እንደዛ አይነት የሆነ ሪሌሽን ነበር እና ከነሱ ጋር ያለን ትውውቅ ቅድም እንዳልኩ በቀናነት የሚመጣን ሰው አንተ ደግሞ ደስ ብሎክ ነው የምታገለግለው። ደስ ብሎንም ደግሞ ያለን ነገር የምታስተላልፈው እና እኔ ያደረኩት አስተዋጽኦ በጣም ትንሽ ነው፣ በጣም ጥቂት ነገር ነው። እነሱ ግን ጥረት አድርገዋል፣ ከፍተኛ ጥረት አድርገዋል።
ሞቲቫቸውን አሳይተዋል። ነገር ግን ፕራክቲስም ያደርጋሉ። መሰጣታቸው ትልቅ ነበር እና ስለዚህ ይሄን ይመስላል የኛ ትውውቅ። ከሌሎችም ጋር ያለን ፌሎሺፕ በጣም ደስ የሚል ጊዜዎችን አሳልፈናል። እግዚአብሔር ይመስገን። እንግዲህ ተመልካቾቻችን በተለይ ሙዚቀኞች ብዙ ጠቃሚን ምክር እየወሰዳችሁ እንደሆነ ተስፋ እናደርጋለን። ሙዚቀኛ ምን አይነት የትህትና ልብ ሊኖረው እንደሚገባ ከወንድሞቻችን ከታላቅ ወንድሞቻችን እንዴት መማር እንዳለብን እየተመለከታችሁ እንደሆነ ተስፋ አደርጋለሁ። ትልቅ ትምህርትን ነው እያገኘን ያለ ነው። እግዚአብሔር ይባርካችሁ። ሙዚቃ መጫወት የጀመራችሁት በምን ሙዚቃ መሳሪያ ነው? የሁለታችሁንም እንግዲህ አሁን የምትጫወቱት የሙዚቃ መሳሪያ ይኖራል፣ ግን ስትጀምሩ የጀመራችሁበት የሙዚቃ መሳሪያ ምንድን ነው? እኔ የጀመርኩት የተስፋዬ ሹራብ የተጎተተችው ትዝ ትላለች በክራር ነው። ስለዚህ ክራር መጫወትን ነው የጀመርኩት። የክራር ቅኝቶቹ በአንደርስታንድ እንዳደረኳቸው በሱ ነው የጀመርኩት እና ከዛ ወደ ጊታር ትምህርት ነው የገባሁት። ያው እኔም ቅድም እንዳልኩት ሰርፕራይዝ የሆንኩባቸው 2 የኮምፐርሳቶ ጊታሮች አሉ። በእነሱ ነው በአንደኛው ማለት ነው፣ በሁለቱ ሳይሆን በአንደኛው የጀመርኩት በቦክስ ጊታር ነው የጀመርኩት። አሁን የምትጫወቱት በዋናነት የምትጫወቱት ሙዚቃ መሳሪያ ምንድን ነው? አሁን ከረንትሊ እየተጫወትኩ ያለሁት ኪቦርድ ነው። ኪቦርድ ከመጫወቴ በፊት እንግዲህ ቅድም እንዳልኩ እድሎች ነበሩኝና የተለያዩ እድሎች ነበሩ። ዘማሪዎችም ከአዲስ አበባ በሚመጡበት ጊዜ እንደዚሁም ደግሞ ትዝ ይለኛል ከወላይታ ሶዶም ኳየሮች በሚመጡበት ጊዜ እንደዚህ አይነት ኦፖርቹኒቲዎች አግኝቻለሁ። የቤተ ክርስቲያናችን አጠቃላይ ኳየሮችም በተመለከተ ከነሱም ጋር አብሬ አገልግያለሁ። ስለዚህ ከክራር ጀመርኩኝና ከዛ ቀጥሎ ቦክስ ጊታር ተጫወትኩኝ። ከዛ እድሉን ሳገኝ ደግሞ እንደዚሁ ሊድ ጊታር እጫወት ነበረ። ከዛ በኋላ ደግሞ ቤዝ ጊታር እጫወት ነበረ እና ስለዚህ አሁን ከረንትሊ ግን ኪቦርድ እጫወታለሁ። ይህን ኪቦርድ የምጫወተው ከኳየር ውስጥ ደግሞ ከፍተኛ የሆነ ክፍተት ነበር። ያው ኪቦርድ ቀላል ነገር ይመስላል፣ ነገር ግን ሁሉንም ነገር የሚወክል ነገር ስለሆነ ያ ማለት ምን ማለት ነው? ቤዝ ጊታሩንም ድራሞችንም ሁሉንም ነገር ይወክላል። አሁን ከረንትሊ የሚጫወተው ኪቦርድ ነው። ከሱ ጋር አያይዘን በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን በየትኛው ህብረት ውስጥ እንደምታገለግል ብትነግረን። በቀድሞ ለኳየር ይባል ነበር፣ አሁን ግን ሌዊ ኳየር ነው ማገለግለው። ሌዊ ኳየር ነው ማገለግለው። አሁን የሚጫወትበት የሙዚቃ መሳሪያ ቤዝ ጊታር ነው። እሱም ያው እንዴት ነው መጀመሪያ ከቦክስ ጊታር ነው የጀመርነው። ከዛ ለረጅም ጊዜ ቀድሞ ለመዘምራን በሚባል በነ ፍርዬ ኳየር ውስጥ በኪቦርድ ጫወት ነበር እና ወደ አማኑኤል ቤተክርስቲያንም የሄድኩት በኪቦርድ ተጫዋችነት። ጠዋት እዚህ ቸርች የጠዋት ፕሮግራም አለ። አማኑኤል ቸርች ደግሞ 9 ሰዓት ፕሮግራም ስለነበረ ኪቦርድ ተጫዋች ስለነበርኩኝ ስጠራ በሄድኩበት ነው። እዛ አማኑኤል ቸርች ኪቦርድ ጫወት ነበር በፊት። አሁን ከዛ በኋላ ግን ቅድም ፍርዬ የሃዌኒሲ ብሎ የሆነ ህብረት እንደመሰረቱ ነግሮን ነበረ። እነሱ የጀመሩትን ግን እኛ ደግሞ በእኛ ጀነሬሽን አንድ ባንድ ለማቋቋም አስበን ከአብያተ ክርስቲያናት የተወጣጡ ልጆች ሜርሲ ባንድ ብለን አቋቋምን። ማለት ያው እዛ ባንድ ውስጥ 5 ልጆች ሆነን በቤተ ክርስቲያን ደግሞ በአማኑኤል ህብረትም አሁን ለጊዜው በትምህርት ምክንያት አገልግሎት ላይ አይደለውም፣ ግን ከዚህ በፊት አሜን ህብረት በሚባል ውስጥ በቤዝ ጊታር አገለግል ነበር እና አሁንም በቤዝ ጊታር እያገለገልኩ እገኛለሁ። ከዛ ጋር አያይዘን ደግሞ የሙዚቃ መሳሪያዎች እዚህ ጋር አሉልን። አንድ መዝሙር ደግሞ ትጫወቱልናላችሁ።
የተማረክንልህ ምርኮኞች ምስጋና ምስጋና ይዘን መጥተናል ላንተ ይገባሃል። 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 ተመልካቾቻችን ይህ የአውደ ሕይወት ፕሮግራማችን ነው። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ወንድማችሁ ጽናቱ ተስፋዬ ነኝ። ከሙዚቀኛ ፍሬውን ኃይለ ኢየሱስ እና ከሙዚቀኛ ድሉ መርዶኪዮስ ጋር የነበረን የመጀመሪያው ቆይታችን በዚሁ እናበቃለን። የሐዋሳ ሙሉ ወንጌል አጥቢያ ቤተክርስቲያን የሚዲያ አገልግሎት ዩቲዩብ ቻናልን ሰብስክራይብ ያደረጋችሁ ጠብቁን። በቀጣዩ ፕሮግራም እስከምንገናኝ ድረስ የጌታ ጸጋና ሰላም ከሁላችንም ጋር ይሁን።